ዝም ብሎ ማመን፣ ስብከት ማዳመጥ፣ አልፎ አልፎ የመጽሐፍ ቅዱስ ጥቅስ ማንበብ እነዚህን የመሳሰሉ መንፈሳዊ የሆኑ ድርጊቶችን ስላደረግን ብቻ መንፈሳዊ ህይወታችን ወይም በነፍሳችን አድገናል ብለን ልናስብ እንችላለን። ነገር ግን በመንፈሳዊ ህይወታችን እያደግን መሆኑን አለመሆኑን የምናውቅባቸው 7 የመንፈሳዊ ህይወት መለኪያ መንገዶችን በዛሬ ቪዲዮ እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ የማሲያስ ቻናል ተከታታዮች፣ እኔ ዲያቆን ዘማሲያስ እባላለሁ። ይህ ማሲያስ ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮውን ሲጀምሩ ላይክ በማድረግ ጀምሩ። ቀጥታ ወደ ትምህርቱ እናልፋለን። አካላችንን ስንመለከተው መቼ እንዳደግን አናውቅም። ጆሮአችን መቼ እንዳደገ አናውቅም። አይናችን መቼ እንዳደገ አናውቅም። ቁመታችን መቼ ነው ያደገው ብለን ብንጠየቅ አናውቀውም። ነገር ግን አድገን ራሳችንን አይተነዋል። በመንፈሳዊ ህይወታችንም ልክ እንደዚሁ መቼ እንደምናድግ አናውቀውም። ነገር ግን ይህንን ቪዲዮ ስትመለከቱ በመንፈሳዊ ህይወታችን ማደጋችንን የምናውቅበት 7 ምልክቶችን እንመለከታለን። አንደኛው የልብ ወቀሳን በቀላሉ መስማት መቻል። ከእግዚአብሔር የሚያርቀንን ነገሮች በተሎ ማስተዋል መጀመራችን የእድገት ትልቁ ምልክት ነው። በተለይ በቀላሉ ትንንሽ ወሬዎች ሊሆኑ ይችላሉ፣ ሐሜት፣ ጥቃቅን ነገሮች፣ ሙዚቃም ሊሆን ይችላል፣ ለልባችን ክብደት ይኖራቸዋል። ድሮ እኮ ትልልቅ ኃጢአቶችን ስናደርግ ነው ኃጢአት እንደሰራን ራሱ ፊልም እናደርገው። አሁን ግን ለጥቃቅን ነገሮች በራሱ ልባችን ላይ የወቀሳ ስሜት ያድርብናልና ቶሎ ብለን ከዛ ነገር ለመውጣት እርምጃ መውሰድ እንጀምራለን። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል ብሎ ጌታችን ኢየሱስ ክርስቶስ ነግሮናልና የእውነት መንፈስ ወደኛ በቀረበ ጊዜ በልቦናችን ባደረ ጊዜ የሚሰማን ስሜት ይሄ ነው። ጥቃቅን የምንላቸው ነገሮች ላይ ትኩረት እናደርጋለን። ጥቃቅን የምንላቸው ነገሮች ስንሰማ፣ ስናደርግ፣ ስንናገር ለነዛ ሁሉ ጥንቃቄ እናደርጋለን። ልባችን ላይ ይሄን ለምን አደረግከው፣ ይሄ እኮ ስህተት ነው የሚለውን ስሜት ወይም ሀሳብ ወደ ልባችን ሲመጣ ቶሎ እናዳምጠዋለንና ይሄ የመጀመሪያው በልባችን የሚሰማን የልብ ወቀሳን መስማት መጀመሪያችን በመንፈሳዊ ህይወታችን አንደኛው ለማደጋችን ትልቁ ምልክት ነውና ወደ እግዚአብሔር ስንቀርብ ልባችን ስስና ሰሚ ይሆናል። ሁለተኛው ከበፊቱ ይልቅ እግዚአብሔርን መራ። ሰው የሚበዛበት ቦታ ላይ መገኘት አንፈልግም፣ ጫጫታ አንፈልግም። የሆነ ቦታ እንኳን ለሻይ ቡና ወይም ለምሳ ፕሮግራም ወይም ለራት ፕሮግራም ስንሄድ የምንፈልገው ቦታ ጸጥ ያለ በጣም ዲሰንት የሆነ ቦታ፣ ሰላማዊ የሆነ ቦታ ነው የምንፈልገውና ከሰው ጋር ራሱ ያን ያክል ቶሎ መገናኘት ራሱ አንፈልግም። ትክክለኛ መንፈሳዊ ህይወታችን ለማደጉ ዋና ማሳያ ይሄ ነው። ብዙዎቻችን ማህበራዊ ህይወታችንን ሰበብ እናድርገው። አይ በማህበራዊ ህይወት እኮ ከሰው ጋር ቶሎ መገናኘት አለ በሚል ይሄ መንፈሳዊነት ሳይሆን በሁሉ ዘንድ ለመወደድ ወይም ደግሞ ራሳችንን ለሰዎች ለማሳየት እገሌ ምን ይለኛል በሚል ስሜት ነው ነገሮችን ለማድረግ እየተረባረብን ያለ ነው። ይሄ ትክክለኛ መንፈሳዊ እድገት አይደለም። ሁሉ ነገር ልክ መጠን አለውና የምንፈልገውን ነገር በትክክለኛ በመንፈሳዊ ህይወታችን ማደጋችንን አንዱ የምንለይበት ሁሉም ነገር በስርዓትና በአግባቡ መሆን ሲጀምር በመንፈሳዊ ህይወታችን እያደግን መሆኑን የምንመለከትበት ወይም የምናይበት ነው። በገላትያ መልእክት ምዕራፍ 5 ቁጥር 17 በስጋና በመንፈስ መካከል ስላለው ትግል ይናገራልና እድገት ማለት መንፈሳችን ከአሮጌው ምኞት ይልቅ እየበረታ መምጣቱ ነው ይላል። ይህንን ቅዱስ ጳውሎስ በደንብ ተናግሮታልና ከአሮጌው ምኞት ይልቅ እየበረታ የሚመጣው መንፈሳዊ ህይወታችን አንዱ በመንፈስ ማደጋችን፣ የመንፈስ ፍሬዎችን ለማፍራት መፈለግ በራሱ አንዱ በመንፈሳዊ ህይወታችን ለማደግ እግዚአብሔር መረባችን። ይሄ ነገር እኔ በመንፈሳዊ ህይወቴ ማደግ እፈልጋለሁ፣ ደግ መሆን፣ ሰላም፣ ደስታ፣ ፍቅር፣ በጎነት፣ ቸርነት የሚባሉትን እነዚህ መንፈሳዊ የእድገት ቁልፍ ነገሮችን እፈልጋቸዋለሁ። ስለዚህ ይሄንን ነገር ለማድረግ መነሳሳት አለብኝ ብለን ራሱ ማሰባችን፣ መራባችን አንዱ በመንፈሳዊ ህይወታችን ለማደጋችን ወይም እያደግን መሆኑ የምናይበት ሌላው ሁለተኛው ምልክት ነው። ሶስተኛው ለሰዎች የሚሰጡት ምላሽ መቀየር። ጌታችን ኢየሱስ ክርስቶስ በመስቀል ላይ በነበረበት ሰዓት ከመስቀሉ ስር ወደ ላይ ቃላትን ይወረውሩ ነበር፣ ይሰድቡት ነበር፣ ራስህን አድን እና እሱ ግን ለምን እንደመጣ ያውቃል። እኔ ለእናንተ ብዬ ነው እንጂ ይህን ያህል ዋጋ የምከፍለው ብሎ ትቶት ቢወርድ አዳም መዳን አይችልም። እኛም አሁን ላለንበት ክርስቲያን ተብለን ለተጠራንበት ስም አንበቃ። ጌታችን ኢየሱስ ክርስቶስ እስከ መስቀል ድረስ ታምኗል። ለተሰነዘረበት ስድብ፣ ለተሰነዘረበት ኃጢአት፣ ሰዎች ላደረሱበት ነገር ሁሉ በፍቅር ነው የመለሰው። አባቱ የሚያደርጉትን ነገር አያውቁምና ይቅር በላቸው ብሎ ለነዛ ሰዎች ጸሎት አድርጓል። ያላቸው ይህ ነው። ስለዚህ የድካማቸው ውጤት ነው ሰዎች በእኛ ላይ ክፉ ነገር እንዲናገሩ የሚያደርጋቸው። ደክመዋል። ስለዚህ ደክሞኛል ጸልይልኝ ማለታቸው ነው። ስለዚህ ለሰዎች የምንሰጠው ምላሽ ይቀየራል። ስለዚህ ለሰዎች የምንሰጠው ምላሽ መቀየሩ አንዱ በመንፈሳዊ ህይወታችን ማደጋችንን ይናገራልና ቆም ብለን እናስባለን። ለተነገረው ነገር ወዲያው አይደለም የምንመልሰው። ምንድን
ምንድነው ማድረግ ያለብኝ? እንደ ክፋቱ ልመልስለት ወይስ ዝም ልበል ብለን ራሱ የማሰቢያ ጊዜ ስንወስድ ለሰውየው የምንመልስለት ነገር የፍቅር የሰላም ሐሳብ በእኛ ውስጥ ይሆናል ማለት ነውና ቆም ብለን ማሰብ እንጀምራለን። ምሳሌ 15 ቁጥር 1 ላይ ለስላሳ ምላስ ቁጣን ይመልሳል፣ ሻካራ ግን ቁጣን ያነሳሳል ይላል። ማን እንደሆነ አላቅም እንጂ ሰዎች ልክ ስድብ ሲሰድቡት ወዲያው አይመልስም እና ንዴት ወደ እኔ ሲመጣ ይላል ከ1 እስከ 10 እቆጥራለሁ ይላል እና እየሰደቡት ነው። ንዴቱ ካለ ከ1 እስከ 20 ያደርገዋል። አሁንም ንዴቱ ካለ እስከ 100 እየቆጠረ እነሱ እየሰደቡት ነው። እሱ ትኩረቱ ግን ቁጥሩ ላይ ስለሆነ ምን እንደሚሉት ራሱ አይሰማም። ስለዚህ በሚሳደቡት ወይም በሚናገሩት ነገር አይናደድም። እንደዚህ በንዴት ውስጥ ስንሆን ራሱ በመንፈሳዊ ሕይወታችን አንዱ እንደው ልንለማመደው የሚያስፈልገው ሰዎች ሲሰድቡን እንቁጠር እስኪ ከ1 እስከ 10። አሁንም ስድባቸው ከቀጠለ እስከ 20 ከዛም እስከ 30 እስከ 100 እያደረግን እየቆጠርን ብንሄድ ንዴት ራሱ በእኛ ውስጥ ምንም አይነት ምክንያት አይኖረውም። ግን ይህንን ብቻ በማሰብ ሳይሆን በመንፈሳዊ ሕይወታችን ማደግ ሰምተን ራሱ ታግሰን የድካሙ ውጤት ነው፣ ስለደከመው ነው እንደዚህ የሚናገር። ይሄ ማለት በሌላ አገላለጽ ጸልይልኝ ማለቱ ነው ብለን ራሱ ከወሰድነው ሶስተኛው የእድገት መሰላል ላይ መሆናችንን አንዱ ምልክት ነው ማለት ነው። ሌላው አራተኛው በኃጢአት ውስጥ አለመመቸት። ምንድነው በኃጢአት ውስጥ አለመመቸት? መንፈሳዊ እድገት ላይ ስንሆን ከእግዚአብሔር በሚለየን ድርጊቶች ውስጥ ተመችቶን መኖር አንችልም። ያንን ቦታ፣ ያንን ቀጠና፣ ያንን አካባቢ አንወደውም። በፊት በዛ ኃጢአት ውስጥ ተመቻምቸን ደስ ብሎን እንኖር ከነበረ አሁን ላይ ግን በመንፈሳዊ ሕይወታችን እያደግን መሆኑ ማሳያ ያን ቦታ አንወደውም። አሁን ግን ትግል ቢኖርብንም እንኳ በውስጥ የሚሰማን ስሜት የተለየ ነው እና ሮሜ 12 ቁጥር 2 ላይ በልባችሁ መታደስ ተለወጡ ይላል እና በልባችን መታደስ እንለወጣለን። ቀድሞ በቀላሉ ለኃጢአት የምናመካኝበትን ነገር አሁን ግን ለትንንሽ ነገሮች ምክንያት ሆነው ኃጢአት ሊያሰሩን ለሚችሉ ነገሮች ምክንያት አንሰጥም። ልክ ዮሴፍ የጲጢፋራ ሚስት መጣ ከኔ ጋር ተኛ ባለችው ጊዜ ልብሷን ትቶ እንደሸሸ እንደሮጠ ምንም ምክንያትና ያለምንም ማወላወል ቀጥታ እርምጃ እንወስዳለን እና በዛ በኃጢአት ስፍራ የመመቸት ስሜት እንዲመቸን የምናደርግበት ምክንያትን አንፈጥርም። ቀጥታ ያን ቦታ ጥለ ነው እንወጣለን፣ እንለቀዋለን። ትግሉ በአንድ ጀንበር ይጠፋል ማለት አይደለም። በኃጢአት ውስጥ በዛ ቦታ ውስጥ ሆነን በአንዴ እንወጣለን፣ ላንወጣ እንችላለን። ልባችን ግን የሚያስበው እግዚአብሔርን፣ ልክ ዮሴፍ እንዳለው እግዚአብሔር ያየኛል ብለን እያሰብን ነገር ግን ኃጢአት ውስጥ ልንሆን እንችላለን፣ ግን አንወደውም። ይሄ ማለት አንዱ በመንፈሳዊ ሕይወታችን ማደጋችንን ግን ብዙ ጊዜ አይኔ በቃ እዚህ ነገር መውጣት አልችልም፣ ስለዚህ እኔ ይህንን ህይወት ብጠላውም እዚሁ ስለሆንኩ እኔ አረባም እምረባ ሰው አይደለሁም፣ እግዚአብሔር ከዚህ በኋላ አይቀበለኝም ብለን ተስፋ ልንቆርጥ ግን አይደለም። ይሄ አንዱ የመንፈሳዊ እድገት እሳቤ ነው እና ስለዚህ በዚህ ሁኔታ ውስጥ ያላችሁ ሰዎች ያለን ሰዎች ካለን እያደጋችሁ ነው እንጂ በዛ በኃጢአት ውስጥ ተይዛችሁ ቀርታችኋል ማለት አይደለም፣ እያደጋችሁ ነው። አምስተኛው ጸሎታችን እውነተኛና የልብ ይሆናል። ብዙዎቻችን ጸሎት የሚመስለን ወይ ቤተክርስቲያን የሆነ ቦታ ስርዓትን አሟልተን ብቻ የምናደርገው ሊመስለን ይችላል። አሁን ይህንን ቪዲዮ የምትመለከቱ ሰዎች እስኪ ለተወሰነ 3 ሰከንድ ልስጣችሁና አፍንጫችሁንና አፋችሁን ዝጉት በእጃችሁ። ስለዚህ አሁን እየተነፈሳችሁ ነው አይደለም። ስለዚህ ጸሎቱን ስታደርጉ ብዙዎቻችን በየደቂቃው ነው በየሰከንዱ ነው የምንተነፍሰው። ለምን? አየር ለሰውነታችን፣ ለመኖራችን፣ ለስትንፋሳችን፣ ለህይወታችን አስፈላጊ ነው። በየሰከንዱ ነው ሰው አየር የሚስበው። ክርስቲያንም በየሰከንዱ ነው የሚጸልየው። በመንገድ ሲሄድ ይጸልያል፣ ሲቀመጥ ይጸልያል፣ ቤተክርስቲያን ሲሄድ ይጸልያል፣ ታክሲ ውስጥ ሲገባ ይጸልያል፣ ባጃጅ ሲጠቀም ይጸልያል፣ ካፌም ሲሄድ ይጸልያል። ስለዚህ የማንጸልይበት ቦታ የለም። ግን እኛ እንደ ስርዓት ስለቆጠር ነው ጸሎትን የሆነ ቦታ ላይ እናደርጓለን። ጠዋት ላይ የሆነ ጸሎት እናደርገን ከዛ በኋላ በቀን ውስጥ እግዚአብሔርን ማሰብ የሚባል ነገር የለም። ጸሎት ግን እስትንፋስ ነው። እዚህ ጋር ተንፍሻለሁ፣ በተነፈስኩበት ግን ቀኑን ሁሉ እውላለሁ ማለት አንችልም። ጸሎት ልክ እንደዛ ነው፣ እንደ ኦክሲጅን ነው። ጠዋት ጸሎት አድርገናል፣ አሁንም እንጸልያለን። አሁንም ጸሎት የሚቆም ነገር አይደለም። ምክንያቱም ጸሎት ልክ እስትንፋስ ስለሆነ ትክክለኛ የልብ ይሆናል ማለት በእያንዳንዱ ቦታ በእያንዳንዱ ስፍራ በሄድንበት ሁሉ ጸሎት እናደርጋለን። ስድስተኛው ሰዎችን ለማስደሰት አለመጨነቅ። ብዙዎቻችን በተለይ አሁን ባለንበት ማህበረሰብ ሰው የሰራው የሆነ ኮንስትራክት ያደረገው ነገር አለ፣ የሰዎችን አስተያየት በመፍራት። ለምሳሌ እኔ በጣም አንድ ምሳሌ በግሌ የምነግራችሁ ይህንን መነጽር ስጠቀመው የአለርጂ ችግር ገጥሞኝ ነው። ገዝቼ ካስቀመጥኩት ብዙ ወራት በኋላ ነው የለበስኩት። መነጽር መልበስ በጣም አፍራለሁ እና ብዙ ጊዜ አይታችሁ ከሆነ ሊደረግ የሚችል ኖርማል ነገር ግን አናደርገው።
ኖርማል ነገር ልብስ ገዝታችሁ ለመልበስ የምታፍሩ መነጽር ታዞላችሁ እንኳን የቅብጠት የቅንጦት እኮ አይደለም። ታማችሁ ነው አለርጂ፣ ፀሐይ፣ አቧራ ምና አስቸግሯችሁ አይናችሁ ታሞ ዶክተር ላዘዘላችሁ መነጽር አፍራችሁ ግን ገዝታችሁ እንደኔ ካስቀመጣችሁት የምትጨነቁት ለሰው ነው ማለት ነውና በመንፈሳዊ ህይወታችን ይሄ እንደው ምሳሌ አድርጌ ያመጣሁት የስጋ ነገር ቢሆንም በመንፈሳዊ ህይወታችን ለማደጋችን አንዱ ምሳሌ ሰዎች ስለሚሉት ነገር አትጨነቁ። ለምሳሌ የሆነ ቦታ ላይ አሟቸዋል፣ ምግብ አስፈልጓቸዋል፣ በልታቸዋል። ግን ሰዎች ያዩና እንዴ አንተ ክርስቲያን ነኝ ትልል እንዴት ትበላለህ ሊላችሁ ይችላል። እናንተና እግዚአብሔር ነው የምታውቁት። ለምን እንደበላችሁ የምታውቁት እናንተ ናችሁ። ለምን ውሃ እንደጠጣችሁ ለምን እንደተመገባችሁ የምታውቁት እናንተ ናችሁ። በመሰረቱ ማንም ሰው እናንተን አያጸድቅም፣ ማንም ሰው እናንተን አይኮንንም። አጽዳቂና ኮናኙ አንድ እግዚአብሔር ብቻ ነው፣ ፈራጅ እግዚአብሔር ብቻ ነው። እና ጳውሎስም ያለው የሚበላ ለእግዚአብሔር ብሎ በላ፣ የሚጾም ለእግዚአብሔር ብሎ ጾመ፣ ሁለቱም እግዚአብሔርን ያመሰግናሉ ተብሎ እንደተጻፈ ተደፋፍረን ኃጢአት እንሰራለን ማለት ግን አይደለም። ኖርማል የሆኑ ህይወታችንን ልንኖራቸው የምንችላቸው ቀለል ያሉ ህይወታችን ላይ መሆን ያለባቸውን ነገር እናደርጋለን። ገላትያ መልእክት ምዕራፍ 1 ቁጥር 10 ላይ አሁን ሰዎችን ወይስ እግዚአብሔርን እሺ አሰኛለሁን ይላል። ይህ ሽግግር ብዙ ነገር ይለውጣል። መንፈሳዊ ጥንካሬያችንን ለሚበሉ ነገሮቻችን አይሆንም ማለት እንጀምር። ብዙ ጊዜ በተለይ በእኛ ማህበረሰብ አይሆንም ስትሉ ትጠላላችሁ። በቃ አይሆንም ስትሉ አንተ ማን ስለሆንክ ነው አይሆንም የምትለው? እንዴ አንተ አናውቅም እንዴ? ትናንት እኮ ከኛ ጋር አብረ ብዙ ነገር ያደረግክ ሰው ነህ። እንዴት ነው ዛሬ አይሆንም? አይተቀይራል። በቃ ብዙ ነገሮችን ችያልክ ነው። ነገር ግን ኃጢአት የሆኑ ነገር ግን ድሮ ኖርማል የነበሩ አሁን ግን ኖርማል ያልሆኑ መስለው የሚሰሙንን ነገሮች እየቆረጥን መምጣት ይሄ ኃጢአትም አይደለም፣ እንደገና ሰዎችንም መናቅ አይደለም። በቃ ለሰው መኖር እናቆምና ለእግዚአብሔር መኖር እንጀምራለን። ለእግዚአብሔር መኖር የእውነት ነው የምንኖረው። በማህበረሰቡ ለሰው ብሎ የሚኖሩ ሰዎች የሉ። እገሌ ሙቷል ስለዚህ መታየት አለብን ብለን ነው የምንሄደው። ሐዘናችን ራሱ ለመታየት ነው። ፊትህን አስገርፋል፣ ደርሰ መጣል፣ እንትን አይተዋል፣ አይ አላየኝ በቃ ብለን ነው የምንመጣው። ሐዘን የምንሄደው ደስታ የምንሄደው ሰዎች ምን ይሉኛል ብለን ነው እንጂ የእውነት አዝነን አይደለም። በግሌ እኔ ሰዎችን ለማስደሰት የሚሄድበት ፕሮግራምና ስፍራ የለምም አልወድምም። ትክክለኛ መንፈሳዊ ህይወት መኖር ስንጀምር ከኛ የሚፈልቅ ነው። መንፈስ ቅዱስ የእውነት እንድንኖር ነው እንጂ የሚያደርገን እያላገጠን የውሸት እንድንኖር አያደርገንም። አንድ ታሪክ አለ። እናትህ ብትሞት እመጣለሁ ማን ያይ ብዬ አንተ ታይ ብዬ፣ አባት ቢሞት እመጣለሁ ማን ያይ ብዬ አንተ ታይ ብዬ፣ አክስት ብትሞት እመጣለሁ ማን ያይ ብዬ አንተ ታይ ብዬ እያለ እየቆጠረ ይመጣና ሚስት ብትሞት እመጣለሁ፣ ልጅ ቢሞት እመጣለሁ ማን ያይ ብዬ አንተ ታይ ብዬ፣ አንተ ብትሞት ግን አልመጣም ማን ያይ ብዬ ማንም። መንፈስ ቅዱስ የሚፈልገው ያዘኑትን አጽናኑ ነው አይደል የሚለው። የእውነት አዝነን ነው መሄድ ያለብን። ዛሬ ግን ሐዘናችንም ለሰው ለመታየት ነው፣ ደስታችንም ለሰው ለመታየት ነው። የሆኑ ክርስትና ፕሮግራሞች ሲኖሩ ራሱ የምንሄደው እገሌ ምን አመጣል መዝግብ ተብሎ ነው። ስለዚህ የሆነ ነገር ካልሰጠ ያ ሰው ራሱ በልቶ ጠጥቶ ደስተኛው ነው አይወጣም። እነዚህ ነገሮች ሁሉ የውሸት መንፈስ ቅዱስን የሚያሳዝኑ በእኛ ውስጥ ለመንፈሳዊ እድገታችን ጸር የሆኑ ክፉ የሆኑ የማህበረሰብ ስሪቶች ናቸውና በትክክለኛ መኖር ስንጀምር ግን ሰውን ወደ ነው ሐዘኑ ሐዘናችን ሆኖ ደስታው ደስታችን ሆኖ እናደርገዋለን እንጂ የውሸት መኖር እናቆማለን። ስለዚህ ለሰዎች መጨነቅ እናቆማለን። ሰባተኛው በከባድ ወቅት እግዚአብሔርን ማመን። እስኪ አስቡ፣ እግዚአብሔር ሲያጎርሰው ማይስቅ ማን አለ? ሲያበላው ሲያጠጣው ማን ነው ማይስቀው? ቤቱም ሞልቶለት ጓዳው ተሞልቶ ቀዳዳው ተሸፍኖለት ሁሉ ነገር ሀብቱ ንብረቱ ሁሉ በሆነለት ጊዜ ማን ነው እግዚአብሔር የማያመሰግን? ትክክለኛ አምልኮ የሚጀምረው መቼ እንደሆነ ታውቃላችሁ? አለኝ የምንለው እኛነታችን የተያያዘበትን ነገር ተቆርጠው ከኛ ሲወገዱ ያኔ እግዚአብሔርን ማመን መቻል ትልቁ የመንፈሳዊ እድገት ምልክት ነው። ኢዮብን እናስታውስ። ሰይጣን ከእግዚአብሔር መላእክት ጋር በእግዚአብሔር ፊት ቆመ። ምድሩን ሁሉ ዞርኳት ብሎ በእግዚአብሔር ፊት ተናገረ። ከወዴት መጣ ሲለው ምድሩን ሁሉ ዙሪያት መጣው። ኢዮብ እኮ አንተን የሚያመሰግንህ በአንተ ደስተኛ የሆነው ብዙ ሀብት ስላለው በልጅ በትዳር ስለባረከው ነው። ስታጎርሰው የማይስቅ ማን አለ? እስኪ ሀብቱን ቀማው፣ ልጆቹን ግደል፣ ያለውን ነገር ሁሉ ሰድበትና አንተ እንደሚያመሰግንና እንደማያመሰግን ልመልከት ብሎ እግዚአብሔርን ጠየቀው። በዚህ ጊዜ እግዚአብሔር ለሰይጣን ፈቃድ ሰጠው። ታሪኩን ታውቁታላችሁ። በአንድ ጊዜ ሁሉ ነገር ወደመ። ኢዮብ በዚህ ጊዜ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ብሎ ተናገረ። እጅግ ተቃጠለ ሰይጣን። በጣም ተናደደና አሁንም ወደ እግዚአብሔር ሄደ። ወዳጄ ጻድቁን ኢዮብን አየኸው? እንዳልኩ ነው የሆነው፣ እንዳልኩ ነው ያደረገው አለው። አይ የሆነው ሆኖ ምናልባት ደግሞ እሱም በህመም በበሽታ በደዌ ብትመታው ደግሞ ሊያማረር ይችላል ብሎ እግዚአብሔርን ለመነ፣ ጠየቀ። ህይወቱን አትንካ፣ ሌላውን ግን እንዳሻሃለው። ኢዮብን በቁስል መታው። መጨረሻ ሚስቱ ነበር የቀረችው። ጓደኞቹ ሁሉ ተፈትነዋል። ሚስቱ መጣች፣ ጓደኞቹ መጡ። ሚስቱ ምን
አለች? እግዚአብሔር በእንደዚህ አይነት መከራ ውስጥ ጥሎ አሁንም እግዚአብሔርን ታመሰግነዋለህ? ስደበውና ሙት አለችው። ኢዮብ ምን አለ? አንቺ ከሰነፍ ሴቶች እንዳንዷ ተናገርሽ። ስጋዬን በጥርሴ እይዛለሁ፣ ቢገለኝ እንኳ እግዚአብሔርን አመልከዋለሁ አምነዋለሁ አላት። ጓደኞቹ መጡ። ኤልፋዝ፣ በልዳዶስ እና ሶፋር የሚባሉ 3 ባልንጀሮቹ መጠው ደግሞ ብዙ ነገር አሉት። እግዚአብሔርን ሁሉ አስቀየሙ። በኢዮብ እነሱ ተፈተኑ። ተፈትኑ ያልወደቀው ኢዮብ የገዛ ወዳጆቹ መጠው ግን በኢዮብ መከራ እነሱ ወደቁ። መከራ ይምጣ ወዳጅ እንዳላጣ ይባላል። መከራ የሚመጣው አንድም በእኛ ዙሪያ ያሉ ሰዎችን ለማጽዳት ለማጥራት ነው። ኢዮብ ጋር የነበረችው ሚስቱ እኮ በመከራ ሰዓት ማንነቱ አልተለየም። በደስታና በሰላም ጊዜ ግን የኢዮብ ጥሩ ሚስት፣ መልካም አገልጋይ፣ ጠንካራ በእግዚአብሔር ትልቅ እምነት ያላት ሴት ትመስል ነበር። መከራው ሲመጣ ግን አጠራት፣ አንጣለላት፣ አጸዳት። ጓደኞቹንም ራሱ መከራው መጣና አጸዳቸው። ስለዚህ መከራው የመጣው ኢዮብን የበለጠ እንደ ወርቅ ፈትኖ አጽድቶ አጥርቶ ከፍ ያለ ቦታ ላይ ሰንግሎ ለማስቀመጥ ነበረ። ጓደኞቹን ለማጥራት ነበር፣ ሚስቲቱንም ለማጥራትና የተሻለ ሰው ለማድረግ ነበር መከራው የመጣ። ኢዮብ ያንን አለፈ እና በመከራ ሰዓት እግዚአብሔርን ማመን ትልቁ የመንፈሳዊ እድገት 7ኛው ምልክት ነው ማለት ነው። ስለዚህ ጠንካራ መንፈሳዊ እድገት የሚመጣው እኛ ባልመረጥ ነው አስቸጋሪ ወቅት ነው። ጠቅለል ስናደርገው እነዚህ 7 ምልክቶች በህይወታችሁ ከተመለከታችሁ እያደጋችሁ ነው። እንኳን ደስ አላችሁ። እግዚአብሔር ከእናንተ ጋር ነው። ይሄ ቪዲዮ ጠቅሞኛል ብላችሁ ካሰባችሁ ለሌሎች ሰዎች አጋሩት። ቪዲዮውን ላይክ አድርጉት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።